ሀበሻ ለእስላም ባለውለታ ናት። ያኔ በችግር ቀን የተሰቃዩለት ዓለም በሯን ዘግታ ዝም ባለችበት ሙእምን ባዳ ሲሆን በተወለደበት ከቁረይሽ ወገኑ ስቃይ ሲበዛበት መዳረሻ ጠፍተው በመንገላቱበት ዓለም በሯን ዘግታ ዝም ባለችበት ያኔ ለሀበሻ የተመሰከረላት ለእንግዶቿ በሯ ክፍት በሆነበት ለእንግዶቿ በሯ ክፍት በሆነበት የአላህ መልእክተኛ የተማመኑበት ከየትኛውም አገር መርጦ የላኩበት ንጉሷ ጥሩ ሰው ማይበደልበት ሙእሚኖቹ ገብተው በሰላም ኖሩበት። እውነትም ሀበሻ ባለውለታ ናት። ማንም የጻፈላት ታሪክ አላትና አላ ነብይና ረሱል ሙቢና። ማሻአላህ እጅግ በጣም ደስ የሚል ግጥምና ዜማ ነው ያለው። እስኪ አሁን ደግሞ ከተመልካቾቻችን ወጣ ብለን ያናገርናቸው አሉ በአንተ